ፍልፍል ነይ ይመስላል ጥርስሽ ምን አድርገህ የምትሰው የምትል እኔ ራሱ ተሳቅቄ የእናንተ አለ አይደል ስትል በግ ትመጥሳል ትመጣ ነበር እኮ ነው ይወርች የከዘራይ ማን ነው እዚህ መስኮት ላይ ጥላችሁት እሺ የማን ነው ከዘራው ዋጋ አቤት አብዬ ነው እንዴት የማይጠይቃችሁ እንዴት ነው እኔ ማልደህ እየተነሳ የምትሄድበት የት ነው አራ አክ ታዲ አታሞ ነው እኮ አታሞ አይለቅሶ ያቺ ግን እህቱ ናት ያቺ ስትፈጠፈጥ እንጃ መሬት ላይ እንጃ የለም ተጋቡይና የከንፈር ወዲያጅ የላችሁም ዋ ይዋስ አስጎፋህ እንግዲህ እኔ እናንቺ የትኛው ነው ልጅ ነው እግራችን ወደ መቃብር ሲል አንዱ ተቀሰናችን ቡናውን ጠጣውና ተዚያ በላይ ነው የለም እየጠጣን ነው የምነግራችሁ ታናሽውትን ማሳሰብ ነው ፈቀደ ይሄ እንደውም አላዘዝ ይኸውላችሁ ዋጋ ቆይ አቲቷን ወሰደ አሁን እንግዲህ እኔና እናታችሁ እድሜያችን እየደረሰ ነው መሞታችን ነው አይደለ እንዴት ነው የምንሞት ገና እንዴት ገና ስንት አበባ አይተን ነው የእነሱን ሰርግ ሁሉ አይተን ነው እንጂ ደግሞ እንዴት ምን ሞታሉ እኮ ሳልሞት ነው እኮ አልኩት ሰው መቼስ ኑሮ መሞቱ ይቀራል እሱማ አይቀርም እና ምንድነው ለሶስታችሁ ባልተመጣ አንድ ላይ ነው የሚዳሩ ነው እኔስና ምን ነብትቶ እንዳላ ማረብህም እንዲሁ ቶ አታቋርጭ እንግዲህ ልናገር ባንቺ ችግር አለብሽ ችግር አለብኝ እኔ ችግር የኔ ደግሞ ልጅ ማልየን እንትን ታያይታ ባሁን ዘዲ በጧት እንዲያል ዲያክም የምታመጣ ያላሰቡት የምታሳዝ ምንድነው ዋጋ ቁጭ በይና እንዲያዳምጪ ተርኑና ቡናውን ጠጣው እንጂ ወዴት ነው የምትንከለከል እኔ ኮለሊት እየተነሳ ሩጫ ምን ነብትተወይ ምን እናድበታለኝ ሀያት ነው የምትሄድ ነው እኔ ማልደህ እየተነሳ የምትሄድበት የት ነው አታጓሽ ሁሉ ነገር እኮ አይነገርም ለኔ ደም ላማክርህ ያሰብኩት ጉዳይ አለ መጀመሪያ ቡናውን ጠጣው ብዬ ነበር አሁን ምሽት ታጭቶልሃል ምሽት ታገባለህ እንዴው ምን ይመስል ልጅ መሰለህ ያገኘውልህ አታጓጅ እኔ አሁን የማግባት አላማች አንድ ነገር የለኝም ራሴን ችዬ ቤት ሰርች ነው ማግባት የምፈልገው እኔ ሳኔ ምን አግባ እንጂ አንተ ሳይሆን የቀረው አይደል እንዴስ ይኸውልሽ እኔ ላግባ ካልሽ አግቢ ችግር የለውም እድርሻለሁ ምንም ችግር የለውም አንተን በባዶ ቤት ትቸኑ እንዴት እኔ ባልቤት መሄድ እንዴት አንተን ሳልድር ነው እኔ ባላገባ መሄድ አታጓይ ሰለኝ አትጨነቂ አንቺ ላግባ ካልሽ የፈለግሽውን ሽማግሌ እናቴ ምንም አልጨነቅ እኔም እንደ ሴቱ መቀነት ላዙር እኔም ጥምጣም ጠምጥሜ ልዙር እንጂ ተው እንጂ አሁን ሰለኝ ነው ማግባት አለማግባት የምታስቢ ነው ሰለኝ ስለ አንተን ማስብ ለምን አንተን በባዶ ቤት ጥያለ ሳይልወጣ ከነገርኩሽ አላገባም እሱ አለው ገልዬ የኔ ናፍቆት ተብትኖር ኑሮ እስካሁን ማን እዚህ ይቀመጥ ነበር ምን ያደርጋል አጸደ እንዴት አልካ ሰላም አልኩኝ እስኪ አምጪ እስኪ አረቂ ለድፍረት የሚሆንሽ ሞቅ ደመቅ የሚያደርግ ዛሬ ደግሞ ድፍረት ነው አዎ ዛሬ ድፍረት ነው ጉዳይ አለኝ አለች ወሮክ እናቴ አታስብ ታሽ ነው የምታደርገው ወስዳ እውነቴን ነው እስቲ በላት እንዴት ነው በቃ ቻናለች አሪፍ ነቃ ካላልኩኝ አፌ ራሱ ምላሴ ይተሳሰራል ቤቶች እንዴት ናችሁ ሰላም ናችሁ እንዴት ናችሁ ደህና ነኝ ሰላም ወንድሜ እንዴት ነህ ደህና ነኝ ምን ልስጥሽ ይው ያንበሳው አረክ ዛሬ እንዴት ነው ዛሬ ወንዶች ኮስተር አረቂ እኮ ጥሩ ጓደኛ ማለት ነው ያም የኔው ይቺን ወስጄ ሰልመም ሳረጋት
እንደው ያላሰብኩት የሚያሰብኩትን ዝም ብዬ ማቅለብለብ ነው አልኩሽ። ወሬ አሁን እኮ እኔም እያልኳት ነበር እንዴ ጉዳይ ነገር ካለኝ በቃ አረቄ ስጠጣ ሞቅ ደመቅ ፈታ አላለሁ። ኧረ ተባረክ አንተም እንደኔ ነህ። አሁን እቺ ከዓመቷን እሷ ከ22 ዓመት አለ በቅጧል ሞላቸው እሷ ከ4 ዓመት ሞልቷል። በሁለት ዓመት ላይ እንጠባጠብሻችሁ እንዴ እና እሱ ነው እና እንግዲህ ለአካለ መጠን ደረሳችሁ ማለት አይደለም እንዴ ነው አይደለም እኮ ይየቆም አሁን እንደው ሳትደብቁ ምን አባታችሁ ሳምናታችሁ ናት ወዲያ ወዲህ የለም እንደው ስታው እንደው ሶስታችሁም እንደው እንደ ጓደኛ እንደ ከንፈር ወዲያች እንደው ምንም እንደው የጠየቃችሁ ወንድ የለም የከንፈር ወዲያጅ የላችሁም ዋ አይዋ አስጎፋህ ነይ አይኔ ያባ ነይማ ነይ ቁጭ እስቲ ተዋቸው እንደው ቀልባቸውን አትግፈፉ ያየሽ ይሄ ልጅ የነበረች ልጅ ስትሄድ ያያል አጭ አላችሁ የላችሁም ከንፈር ወዲያጅ እንደው የጠየቃችሁ ወንድ እንዲህ ነው ብሎ የጠየቃችሁ እጮኛ አላችሁ ወይ እንደው እንዲህ የከጀላችኋል ወይ ነው የለም እንዴ እስከ ዛሬ ምንም የዝና አቤት ልሂድ አብረከው እንጂ ቡና ተይ ይቅርብኝ ብቻዬን ትራይ ብቻዬን እና ብለሽ ሁሉ ነው ቤት አብረከው እንጂና ቡና ጸልይልኝ ማስመብለሽ አሁን መሄድበት ከተሳካልኝ ማለት ነው ሙቼ ዝና ሙሉ ልብስ ነው ማለብስ ሙሉ ልብስ ይው ጥሩ ወንድም እኮ ነው ያለኝ ይሳካልህ ዝም ብለሽ ጸልይ ጥሩ ወንድም ምናምን አትበይ አንቺ ምን ጸሎት ያስፈልገኛል እኔ ተንበርክቼ ቁጭ እያለኝ ተንበርክቼ ነው ጸልይ ትሙት በልደናል አሜን ወንድም ዋጋ ከፍ ያለ ነበር እንዴት አይጠይቃችሁ እንዴት እናንተ ተመንደሩ ሴት እንዴት ምን ትለያላችሁ ነው ልጆች እንዴት ወንድ እንዴት የማይጠይቃችሁ ነው እንዴት ነው ዋብዬ ያላንተ ፍቃድ እንዴት አድርገው ዋነቴ እንደው ምንም እንደው እኔ አልቆጣችሁም እኔ አልቆጣች ታለ ንገሩኝ እኔ ምንም አልቆጣም የለም አልሁ እንግዲህ ራሳው በእናንተ ተጀመረ እንደው የምንድው ስንት ጓደኛ እያያዘ እንትን የሚል ከንፈር ወዲያጅ እኮ ምን ተለመደ እኮ አንተ ግንባር ይፈልጋል ወንድ ልጅ እኮ ግንባር ስታሳየው ነው የሚከተልና የሚጠይቅ እና ምን ተቆስተር ነው የሚሉ ምን ምጣድ የሚያህል ግንባር አላችሁ ረዲያ ሳቅ ደሞ ሳቅ እንደዚህ ሳቅ ታሳየው እየተከተለ ቤት ድረስ መጥቶ ይደነጎርልሃል ቆይ እንዴት የኔ ልጆች እንዴት ተማን ያንሳሉ እንዴት ምን አይነት መደከር ነው ታዲያ ዛሬማ እንዴት ያ እንግዲህ ማንነ እንዴ አንተ ዝብላ አይደለም አሁን እውነቱን ተናገሩ የለም ለምንድን ነው የሌለ ይኑር ነው በግድ እንዴት ነው አይደለም እንዴት በምን እኔ እኮ ይችን ታልጠጣው ይገርማል ዱዳበል ምንም ማለት የኔ ብቻ እኮ መስሎኛል ጨምሪበት የኔ ብቻ ነበር የሚመስለኝ ለካ ሌላውም ሰው እንደኔ ነው ግን እንዳንተ አጠጣጥ ከሆነ ግን ምላዚ ይቆልፋል እዚህ ቤት ፖስተር ያለ ነው ግን ሰላም ደህና ሰላም እንዴት አለ ደህና እንዴት ናችሁ ደህና ያረቂ እንዴት ሻሪቂ ነው እኮ ለኔ መንጃ ፍቃድ እሺ ለድፍረት መንጃ ፍቃድ ያላሰብከውን ነው የምትረዳ በቀችን ከተጣ ኧረ ያላሰብከውን እንደው አሁን እኮ እያወራን እያለ ነው ጉዳይ ሁሉ የሚከናወንልኝ ይችን የጠጣው ጊዜ በቃ ነቃ ፈታ ፍቃድ እንኳን ባንተ አልሳፈር እንጂ ጉዳይ አስፈጻሚ እኔማ መንጃ ፍቃድ ብያታለሁ እንዴት ድፍረትም ትሰጠኛለች እንዴት አይነት ጉዳይ ገጥሞኛል መሰለህ በጣም ከባድ ነገር ገጥሞኛልና ለዛ ነቃ ደፈር እንድል እንዴት ምን ገጠመህ አድኛ ደህና አይደለህ አይ ደህና ነኝ በሰላም እንኳን ደህና እኔስ በቃ የሆነች ልጅ ወርጄ ልነግርህ አልችልም ወንድሜ በቃ ፍዝዝ ድንግዝ ብዬላለሁ በቃ በፍቅሯ የልጅት ውበት ልነግርህ አልችልም እታች ቁርጭምጭት አንስቶ ተጸጉሯ ስትያት ሰው አትመስልም መልአክ ነው የምትመስል የታ ተደረቷ እዚህ ተሽንጧ እዚህ ተዳሊዋ ወዲያ እንዴት ያለ ነገር ነው እዋማ አንስራ ስታስቀምጥበት አንስራው ራሱ የት ድረስ ነው እኔ በተቀመጥኩ ብላል ሰው አለ የት አካባቢ ናት እዚህ እንደመጣ ወዙ ያያታደሰልኝ ያያታደሰልኝ ታውቃታለች የት ነው አቻጂ እንዴ ቆንጆ ሆኖ የሚታዩልኝ ብቻ ነው ወርቅ ናቸው አንደኛ ያንተና ያንተ ናቸው ምንድነው አላችሁ ወይ ያልኳችሁ አንቺ እየጠየቅሻቸው የለም አሉ የለም ቤት ይሆናል ተሌለ የለም ነው በመንደሩ ወንጀላ እንግዲህ ይደርሳል ወዲህ
እርግጠኛ ናችሁ? ግን ወይኔ ልጆች እነሱ እኮ ይኸውልህ ኮስተር ብለው አሳመንኳቸው፣ ትዳር መረመርኳቸው። በብልሃት አዎ አሁን ምንድነው እኔ አባታችሁ ታፍሬ ተከብሬ በኖርኩበት መንደር እንዲያልሳቀቅባችሁ አንገቴን እንዳልደፋባችሁ ወግ በማድረግ ሽማግሌ ተልኮ ሶስታችሁም አንዴ ጨፍጬ ወዲራችሁ አይደለም? አዎ አንድ ጊዜ ለሶስታችሁም ወንድ ተመጣ ጠያቂ ታዲስ አንደኛይቱን ወዶ እንደው ቸኳይ ቢመጣስ እንዴት ሊቆይ ይቆያ? አንዷን እስከሚያደ ይጠብቃል። ደግሞ ሐላም አንደኛይት ባልስ ተመታገኝ ደግሞ ይቆይ እየተባለ እንዴ እና አኩርታችሁኛል። እንዲህ ነው የታደሰ ልጆች ሳልባል ስሜ ሳይነሳ በመንደሩ እስካሁን ላረጋችሁት ነገር ሁሉ እኔ ምስጋና ያላቀረም። ቆይ እስኪ ቁጭ በል አይደል? ምን ታምር እንዳይሆን አንተ ለምን ታምር ጋር ምን ግንኙነት አለ? ምን ታምር እኮ የኔ እጮኛ ናት። እና ከማንኛይቱ ጋር ነው? ኧረ እኔ ከእኔ ወገን። ቆይ ደግሞ አንተ ምን ሆነ ነው? ምንድነው? ዋጋ ያኮጮኛ ነች። አይገርምም? ግን አጋጣሚ ደም ከመፋሰስ ተርፈናል። ቀላል ምን ተጋለን ነበር እንጂ እናንተ ሶስታችንም አንድ ቤት ሶስታችንም አንድ ቤት። በዚህ አጋጣሚ ግን ምርጥ ጓደኝነት ተፈጠረ ማለት ነው። ወንድማማቾች እሱ ማለት ይባላል። እሱ ማለት ያላም ወንድ ሲሆን ይባላል። አዱኛ ይባላል። እሱ ማለት ይባላል። ቁጭ በል ጠጡ በቃ ጠጡ። ጥሩ ትውውቅ ነው ማለት ነው ያልከኝ አንተ። ምን ታምር አንተ ዋጋ አይቆሳ ወደዚያ እየሄዱ እኮ ነው። ለድፍረት የምላችሁ እኮ ይሄንን እኮ ነው። ሰነባብታችኋል እናንተ እስከ ዛሬ ያላረ ሰነባብታችኋል። እንዲህ ነው እውነቴ ነው። ሴት ልጅ እንዲቆጠብ ስትል ነው አይደለም? አለ እንዴ እኔ ምንድነው እኔ እናታችሁ እጮኛ የምትነጋገሩ ምንድነው? እዚህ እንግዲህ ታላለ ነው እኔ አታድክሙኝ። ምንድነው ጥያቄ? በኋላ ኩበት እንልቀም እያለች ኩበት የከብቶ የተጠፍጥፎ እዚያ ሞልቷል። ኩበት ለቀማ እንግዲህ ከዚህ ይጀምራል። አብዬ ዋጋ ቢመጣላትም ይቆያል። ይጠብቃል። እስከሚመጣ መጠበቅ የኛ ቢመጣ አሁን እሷ ታረጃለች። አታረጅም። የትኛው እድሜዋ 2 ዓመት የምትበላለች እኔን ስታደቢ አንቺ የዛኔ ስንት ዓመትሽ ነው? 10 ዓመት እንትን አለ ተጫጨንና አብረን ለመሆን አትችሉም ተብሎ ታገደ። እግድ ሆነ ተቀለበለሽ አንቺ ከዚያ በላይ እንዴ አለሽ። ቸኮልኩ መቼም እቺ ቸኮልና በኔ ነው የዚች እንኳን ቅድሚያ ተመጣ እንደው ብትዳር እቺ ቸኮልና ቸኮልም አይሆንም ነግሬያለሁ። እንግዲህ ተዋወቅ እኔ ከፍለዋለሁ። እኔንም ከፍለው እኔ ነኝ። ቆይቶ አንድ ጉዳይ ገጥመኝ እዛች ልሄድ ነው እንግዲህ አይቻልም። እንዲሁ እንዲሁ እሺ እንግዲህ ማዘመዶ ናቸው። እንዲህ ያለ እኮ እሱ በልሽ ገረሰዋለሁ ያልከኝ እሱ ማለት ሰላም ማን ያለኝ አንተ አዱኛ ይቅና በል ከረከረክ እንዴት ያላችሁ ናችሁ እናንተስ? አትሰውዩ ግን ማይገመት እንደው ግን አንድ ቤት ሶስታችሁ አይገርም? አንተ ስራ ወይ ጋሽ ገረሙ በጣም እንደወደታ ጠይቀኝ። እኔ ራሱ ቀንድ እየሰኝ ገረገምኩ ወደ ቀንድ እየራሱ እንዲህ እየተከተለ አይታይም። ተፈጥሮ መስሎኝ እኮ ነው እንዲህ የሚቅለበል የኛ ባል እሷን ገና ሳስበት ቀንድ እየገረገም እንጂ ተፈጥሮ ቅልብልብ አይደለም። ኦራ እንደዚህ እየተረጋገሱ ይሉ ያይኔ አባብ ይቀር ሁለመኒያ መርገብገብ ሁለመኒያ ቀጥ አኩነት እኔስ እንደዚህ አይደል ሳይደርስ ቀጥ ካለማ ምን መስሎሽ ነው? ጠጣ እየጠጣ በልጅ ማለት በልጅ እድሜም እኮ ወስዷል። በልጅ እንደው እናንተስ እንደ ጎበዝ ናችሁ ነው። አይ አሁን እኮ ተረድተውታል። ተረዱ ተግባብተናል መቼም ምን ነው አይተጂ ምን ቢመር እኮ ሞተ ቢመር ሞተ
ያለሽ ተቆረጠ አቺ እንዴ ብላችሁ ጠብቁኝ እዚህ ታና ብሉን ጠጣችሁ ሰሞተ ነው እንጂ ተራሽ ተዲያረ ተባልሽ ያጀሽ አትጨቃጭቂ ማለት አፈር ልብላናት ያፈር ልብላናት አንቺ ቤቱን አደራ ነው እንግዲህ ቤቱን አደራ እናት ነፊው ቁጭ በያት ምንድን ነው የሚሻለው እኔ የምላችሁ ግን ዋጋ ይጠብቃችኋል ግን እናንተ የኔ ይጠብቀኝ የኔ ይጠብቀኝ አይጠብቀኝም ወዶ ነው የሚጠብቅሽ ይጠብቅሻል እንጂ የኔን አልጠየቅኩትም ገና እናንተ እስከምትገቡ ነው አይጠብቀኝ እና ምንድን ነው የሚሻልሽ ችግር የለውም ሌላ እንፈልግልሻለን የሚጠብቅሽ ሌላ የሚጠብቅ ይረባክሽ ምን ችግር አለው ነው እና ከኛ ምን ልታገቢ ነው አብዬን ሰምተሽዋል አያገባም ከአንድ ሰው ለብቻ ተጥሎ ነው ያለው ነው መጣች ከዚህ ቦታ ሸርክ በበር መጥቼ ያገኘሁሽ ማለት ነው። እንዴት ነሽ? ዋጋይ ደህና ነሽ? በእንደሌሉ በምናወቅ ይኸውልሽ ወደ ልቅሶ መሰለኝ እየተጣደፉ ሲሄዱ አይቼ ከዛ እየሮጥኩኝ መጣሁ። ሰው እየሞተ ጠጥቼ ነው የመጣሁ። ጠጥታለህ ማሽላስ ብላንች አንቺ ፈልጌ ነው የመጣሁት። እህቶችሽ ጮኛ ናቸው? አላቸው የኔ ያባለው በቱ የኔ ያባለው ይሳጭኛል አይዞሽ የኔ ሽምብራሽት የኔ ባቄላ እሱ ባለው አዱኛ ተከትለኸኝ መጣ። አንተ ታዲያ መታዘዝ መጣ ነው ነይ ንግ እናንተ እንዴት አላችሁ? ቆንጆ እንዴት ነሽ? ሰላም አላችሁ? እናንተ ሻይ ውሃ ነገር አለ? ቀዛ ነገር ነው። አንቺ ጣኸውም ሰላረግ እንትን ለስላሳ እሱ ለስላሳ አንድ ነው ሁለት ነው። ምንድን ነው ያልካት? እንትን ይሄ ተወጂ እንዲሁ በረድ ቢያደርገኝ ቢሮ ጋብዥሽ ትዝ አይልሽም? ምን ይዞ ተደናንተ ቀደምማ ያንን ስንት ጠጥቶ ነበር። ጥርስ እጅ መስለኝ ነበር። ሶስት ደህና ነኝ። ልጆች ደህና ናቸው ወይ? ደህና ናቸው። መቼም የማያውቀኝ የለም። ብርጭቆ ላምጣ? ኧረ ተይው አትለካኪው። እኔ በዚህ ነው የምጠጣው። እሺ ደግሞ ሲቅባባ እንዳይደቃችሁ ቀስ ጉዳይ ያለኝ አላልኩም። ስትመጣ እኮ ፍርድ ቤት እንጂ የምትመጣ ትመስል። ኧረ የእሷ ጉዳይ ከፍርድ ቤትም ይበልጣል። ኧረ እንደው የእኛም እንደዛው ነው። ትንፋሽ እስከምትቆይ አፍንጫ እስከሚጣመም ቅንድቤ እስከሚርገበገብ ውጭ ታደርግሻል። ከአንቺ ጋር ለመኖር እኮ የማትነክለው ድንጋይ እስከ መቼ ድረስ ነው የሚተሳካ?
እንትን ነው አብዬ ደግሞ ሁላችሁንም አንድ ጊዜ ነው ምናምን እያለ አዲስ ጋር አንድ ጊዜ እና ትንሽ ቀን ብቻ የምትጠብቀኝ ወይ ትንሽ ቀን የኛ ብርቱካን ወይ እንደምን አንቺ ደህና ነሽ? እኮ ፍቅርሽ በቃ ምን እንደማደርግ ግራ ገባኝ እኮ ይሄ ሁሉ ቀጣ ይሄ ሁሉ ለምን ይቀጥ እያለብኝ ሳስብ ምን ነፃነሽ አሁን አታገኝ ምንሽ ማለት ነው ችግር የለውም ምን ያሳምናችኋለሁ ጸጉሯ ወርዶ ተጀሯ በለኝ ደርሷል ከጀርባ ወይስ ምን አባቴ ላድርግሽ እንደው አግብቼሽ እዛው እንደፈለገ ይላርግሽ እንደው ሽልክ እያልኩ ያርግሽ አትድመራ አይገምትሽ ምን ከበደልሽ እኔ ምንሽ መቼም ነፃ ሆነሽ ወጥተን እንጨምር እኔ እንጃ አንድ ቀን ሳምንት እኮ አለፈን እኮ ውጭ ከተገናኘ አይለቅሶ ያቺ ግን እህቱ ናት ያቺ ስትፈጠፈጠ እንዲያ መሬት ላይ እንዲያ የለም ተጋቡኝናል ተጋቡኝ ምን ነገር ኑሯት ነውና እንዲያ እንዴት እሱ አይደለም ወይ አራጊ ፈጣሪ የነበር እሱ አይደለም ወይ ልቅሶ ግን አለም ተለቀሰለት ሰውየው የዋህ ነበር በሁለት በሶስት ቋርጣ የልነት የደረቱ የተደቃ እንጀቴን ብለኝ ግን እንዲው ታደሰ እንዲው ታዚያው አይቀርም እንጂ እንዲው ምን ልርገጥ ያለ ነበር የሮጠ ጊዜ እናት ሲላክ እኮ አመድ አይቆይም ነበር አይ ሰው እኔንስ ባለፈው እዛ እዚሁ እኛ ማህበሩ ላይ እንዲው አሞኝ ነው እንዲው እባክህ በእኔ ተራንታ ውጣልኝ ታሞ ይለፈኝ ብሎ ቆየ እኮ እንደማ ተገደገደውማ አፈር ልብላ እኔ የምነሳው ቢነግረኝ ነው ወጀብ ጠይቀው እንዲው ባለውለቴ አልሰምተሽም ባለውለቴ እንዲው አለቀስኩለት ግን ደረቴን ደቀውልኝ አይመልሰውም እንጂ አይመልሰውም ያጅሽ ግን እንዲው ዝም ብለሽ ማልቀስ እንዲያልማች ታዲያ በለኝ እንዴት ወሬሽን ስታናፊ ያልነበረ እዛ ተነ ተጓደድ ጋር እንትን እኮ ነው አሟሟቱ ማን ነው እመሙ መቼ ወሬ ስታጣሪ አይል የነበር እንዴ ስንታጣጣ ነው ጉድዱ አራታሽ ደግሞ አንተ እኔን የምትከታተል አሁን እዚህ ውስጥ ምንድን ነው ልቅሶ አይደል ይርነ ሰርግ ነው እንዴ ያ ማየትህ እንዴ አይኔ መድረቁን ማየትህ እንዴ ቤት እንድንሄድ ውሻ ቅርብ ሰው ሞተ እንዴት አለሚያየሽ እዚሁ ነው ዋሰው ነበር ሞተ ቢመር ነው የሞተ ታውቂዋለሽ ቢመር ያታች መንደር ሄደ እሱ ነው መጠጥ ቤት ይወዳል ደንበኛ ነው የሚሆን አትደነግጠኝ ምን እከኔ ጌታ ጥሩ ሰው ነበር ጥሩ ሰው ነበር ታውቂዋለሽ የዘረገፍነ አሁን ወይ ብትልብን እዚህ ምን ልንሆን ነው ሌላ ቅርቤት ነው ያውኔ ለቤቱ ትልቅ ልጅ ስለሆንኩኝ ካልተደደን ምናምን አልወጣም ነበር ምን ታምሪ እኛ ብቻውን ማለት ነው 17 ልጅ አንድክሲ ሁልት ያርገ እነሱ እንዲያርገ ኖር ነው ወይ ታድደናች ሳማት ለለ እና ከኮን ይመስል ይችላል እኔ ሊሳብ ዝም ብዬ ላግባሽና እንደው አንድ ወንድ ልጅ ውለጂልኝና አንድ ብቻ ነው እንደው በሰባ የምን አርባ ስራ አልፈታ እንደው በሰባት አመቱ እንደው ከዘረው ላጥ አርጎ ነው እንዳንተ ወንድ እንግዲያስ ምን ተርተር ነይስ ወኔ ፈራ ወሬ እንግዲህ ረግድል ዋቼ ጧት ነው የተቀብሮ አሁን እንደውም ዛሬ ዛሬ እንደው ምን ቢነግሩኝ እንደው ስንት ሰው ሲመጣ እንደው አሁን እንደው እኔ ሰው አይደል ብለውልኝ አታዩ አረሱ ነገር ምን ትክክል ደንበኛሽ ነበር እንደው የእሱን ነገር እንደው የእሱን ጉዳት አንድ የምናገረው አይደለም ይኸውልሽ ጧት ቀደም ብለሽ ጧት ሄደሽ አረክ እንደው አሁን እናንተ ከሄዳችሁ ነው የምሄድ እኛስ ቤታችንን ቀብረናል እናንተ ስትሄዱ ነው የምሄድ እኔ ጌታ ሳያጣሩ ዝም ብሎ ወሽከቴ ነው መከረው ምን ነው ሀቦንለታ ሸበለ መሰለ ጃፈር በለው ወይ ኧረ ታዩ እኔስ አሁንማ ልቤም ጠፋ ጅዋለ ሰው ይወደው ነበር ያብቃዲ ተወኝማ እየታዲያ አሁን እንግዲህ ማን ይናርቅ የሚጠጣው አንድ ጠርሙስ አረቄ እኮ እሱ ነበር የሚጠጣ
እንግዲህማ እንደው ባንዴ እኮ ነው ደግሞ ባንዴ ግጥም ባንዴ ልቡን ተፈቶ የሞተው እንግዲህ ይሄን ሙያ ብለሽ ተዋሪው የኔነት ታዲያሽ እንግዲህማ ምን አለኛ በቃ ተዘጋ ይሄ ወረት በቃ የሱ መሞት አልቆረቆራትም ልጆቹን በተነ ሲሄድ ክላሽ እኔንስ በተነኝ እንጂ ከልጆቹ በምን ተናነስኩ እኔንስ ወሰደኝ አብሮ አስገነኛ ረጅት ያሽ የሚጠጣው አያጣም የኛ አቃም ያዝ ነው እንደሱ አይሆንም አጠጩ ኑራለች የላን ጭምር ነው ተማማሪ ነው ደግሞ ባረጭው ደግሞ እሷ ይዛ የሚጠጣው ሊጠጣ አጎዱ ግን አንተ ፈርደኛል እንደው ይሄ ልቤ ተከፍቶ ቢታይልናል ካንቺ በስተቀር እኮ ሌላ ማስበው ነገር የለም ማን ነው ደግሞ ይሄንን መስኮት ላይ ያስቀመጠው የማን ትዘራ ነው አለቆለስ ዋጋ አቤት አብዬ ነው አያላ አቤት አሁን ይሄንን እስታው ዘርግታችሁ ይሄንን ዘርግታችሁ ከዘራው ማን ነው እዚህ መስኮት ላይ ጥላችሁት? ከዘራው የማን ነው? ከዘራው ገበኛ እያለፈ ነበር። ገበኛ እሱ እያለፈ ነበር። አጭኔ እኮ ትሽል እሺ ተዋትን ይሽናቀኝ ተዋት ማህን ተዋት ተቀመጥ የኔ ነው የሚል ሰው ሲመጣ ይወስዷል። እስከዛኔም መረኩ ሸገመ እናንተ መንገድ ለመንገድ ቢጠየቅ የኔ ነው የሚል ታደ መስኮት ላይ እኔ ላስቀምጠው ምን ሆነ ሸለች ታደሰኝስ እንዲሁ ብተኛ ሞሳ ደከመኝ ረንጃ ዲፉት ልበል እንዴ የገዛህልኝ ለስላሳ እንዲሁ እንጃ እንደማዞር አረግኝ ያው አንድ ሰው ጫጫታ እዚህ ቋቋታ እንዳልሰማ አነሳሱት ይሄንንማ ላስተኛሽ ኩል ሞሳ ወዲያ ላስተኛሽ ስራችሁ ስሩ እንደዚህ አብዬ ተኝ በሰራ ከላት አብዬ በሰላም ሞተ ሰውዬ ታማኝ ነው ልትልኝ ነው ብዙ ውስጥ እሺ አትንጋጉማ እንደ ስራ ያዙ ስራ ያዙ እናንተ እሺ ስራ አብዬ ትራስ ነው አብዬ ትራስ አንድ ሰው እንዳይንጫጫ ነግሬያለሁ። እሺ ትንሽ እረፍት ነው። እሺ ላሸፋፍናቸው አብዬ እሺ እሺ ዝም ብሎ እንዳይቀሰቅሳችሁ እኔማ ይኸውልሽ አንድ ጉዳይ ፈልጌሽ ነው የመጣሁ። እሙች እንደው መች ሳባ አይደለሽ አንቺ እኮ ምን ይጎልሻል? እንደው ሁሉ ነገርሽ እኔማ እንደው እሱ ባለውን ወንድሜን እንዲሁ እሱን ባጋባሽ ብዬ እናትሽ እናቴ አሰኝቶሽ ኑራል መሰለ እኮ እንደው እሱን እኮ እንዴት እንደምወደውሽ ነው
እሙት ተወጃለሽ እንዴማ ታጆት ገና ልቤ ሰንጠቅደኝ አውቀሽ ነው ለሞትልሽ እንዴማ እንግዲህ እንዴት ምን ልብሽ ሰንጠቅ ታለ ሁለት አግብተሽ ስትፈች እስካሁን ድረስ ምን እኔ እኮ ሳላገባ የምወደው ነበር የያዘ ይዞኝ ነው እንጂ ያገባሁሽ ልሞትልሽ እና አሁን ይልሽ አሁን እሱ ምሽት አግባ ስለውን ቢያለኝ ስለሆነ ምን ማድረግ አለብሽ መሰለሽ ዝም ብለሽ ስታገኙ እሱ ያለው እልሽ ዝልቅጥ አርገሽ መሳብ እና ቡናይቱን ጠጣ እያልሽ እየቆተትሽ ቤትሽ ሁለመናው ዝም ብለሽ ማሻሸት እናትሽ መደባበስ ወይ ጉድ ወይ ቢምር እኔ ደፋ ብልለ ምኑን አሰሙኛ ኦሮ እንዴት እንደሆንሽ ትያታለሽ አንቺ ጠርሙስ አረቂ እንዴት እንደሆንሽ ማን ይነካሻል እሱም አይደልሽ ላይ መጣ ተመልሶ ጉርታ ሰርተን አራ አድኛ አልገረመም ኦሮ ከምን ተንጋጋቸው አንድ ልጅ እሺ ቅጭልኝ ዛሬ ወዘ እንዲገጥሞኝ እኮ ያውቅም ምናችሁ ነው እናንተ መለንጥሮ ነው አረዲያ በምኑ ሊያዙ በምኑ እኔማ በጀርባ በመስኮት በኩል ነው ጥዬው የነበረ አንስቼ ያዝኩት እኔማ መስኮቱ ላይ አስቀምጬው ነበር ስገባጣሁት እንዴት ዱላህን ጥለት ገባለህ እንዴት ስገባጣሁት ተረን አራስታው ነው ሲያወሩ እኮ ሰማሁ ሰውየው ምን ደርጥር ማን ነው የዘ ሽመል ጥሮት ሄደ ገርገር አልቆልሃላ እንዲሁም መርኮዝ አገኘው እያልኩ እንዲሁም ሲፎክሩ የሰማሁ እናንተ ደህና አይደላችሁ ወይ ኦሮ ምናችሁ እኔማ ምን ውስጥ ልግባ እንዲሁ ምን እንዲሁ በቃ መደበቂያ መሻሸጊያ ነው እኮ ያጣው ይሄ ደግሞ ወደዚህ አንተ ስለ ረጅም ሰው የሚፈራል ያንደከባር በተበተበ ነው አክብሮትም ጭምር ነው እንጂ እንዴት ታደርጋለህ እኔ እኮ እንዲህ ደንግጠህ ወዲያና ወዲህ ስትል እንደው ጣሩን ቀደው ምተን ነው እኔ ደግሞ ያንተን የገረመኝ እንዴት ምን አድርገህ ነው የምትሰማው የምትል እኔ ራሱ ተሳቅቄ ናፍቀኝ ነው እና በከንፈር የምታጨበጭብ ያኔር ምንድን ያኔር ተራርቀን በመስኮት እስከገባላች አላደረሰ አንተ ነው የሩቅ ዘመድስ እንደዚህ ይሰማል አለው እኮ እንትን አለው አይደለ ብልሃት ዘዴ እኮ አለው አይደለ ዝም ተብሎ ምጽት ምጭጭ ተብሎ ያዳምጥክ ነው እንደዛምሽታችሁ ነው እንዴ አራ ያንተ አዳምጠኝ አይደለ ምን ተሳቀኩኝ እኮ እኔ ራሱ በቃ አትገልጭ ጭምንተስ ምን እኔም እንደዚህ ነው እንዴ ምስም ብዬ ተጠራጠርኩት ራሴ እናንተን ስላልሰማችሁት አራ የለውም እኔ ኮሽታ የሚል የእናንተ አለ አይደል ስትል በግት መጥተሳል ትመጣ ነበር እኮ የሆነ ነገር የሱ ይሆናል እናንተ ያንተ የት ደግሞ በጣም ቆጥ ነገረኛ ነገር ነች ይኸውልህ በፊት እንደዛ ስገባ እኔ እንደውም እንዲህ አይነት ነገር ያላትም አይመስለኝም ነበር እንዲህ እያጮለቀች እየየችን በቃ ሁሌ ተሳቀቅ ነበረበት መሰሪ ናት መንገድ ላይ የምሳያውት መሰሪ አይኗ ደግሞ እንዲህ ካለ በቃ እንትን ቋጥ ላይ ሆና እንዲህ ተዋድኝ ደግሞ እዚያ ተደብቄ ማለት ነው በእግሯ እንደዚህ እያደረገች ልትመታ ይተርፈልች እንደዚህ አባቷ አለቀስ ይሄንን እጄን ትዛልኛ እርሳጉልኛ ሰብሮ ቢጠልልህ ዋ መቻውን ምናችሁ ነው ቆየት ነው ቆያችሁ ቆይታው ችግር የለም ይኸውልህ አዱኛን ሲጀመር ልጅት ነው በክፉነት ይነሳ ተተባለ ማለት ነው ታሪክ ተጣበት ማለት አንተ በዛ እግራቸው ቆመውብህ አልተርፎ በእንትን ነገር አረቂ ድፋበት አረቂ ጫማ ቢስማር አስመጣው ድፋበት አረቂ እግራቸው ቲታኖስ እንዳይሆንብህ ብያለሁ አቶ ጫማ ቢስማር እኮ አለው ሰው አውልቀው ከነጫማቸው ነው ከነጫማቸው እሰይ ከነጫማቸው ሆን ብለው መሰለኝ እንደውም ሊይዙ ነው ብዬ ሁሉ ፈርቼ ነበር ለምዝምዝ በጫማቸው አባታቸው አደገኛ ናቸው ከምሬ ነው እንዳንተ እንግዲህ እንዳጋጣሚ ወይ እግራቸውን በልቷቸው ነው የሚሆን እንዲህ የሚሉ ረግዳሻሽ ገላ አካላትህ ልጠብህ ማለት እንዴው ዝም ብለሽ ባዘልኝተን ሁላ መቀባባት እገዛለታለሁ እሙች ሸገጋሚ ምግብ ቤትን እየሰራሽ ማብላት እግታጉዬ እንደው እንዴት ያለ ነገር ነገርሽኝ እና ቤትሽ ውሰጂው አንዳንድ ቀን እና እያልሽ መሸታ ቤት እንዳይገባ እየጠበቅሽ እየወሰድሽ እቤትሽ ያዡ አወስደዋለሁ እሺ እንደው ችግር እንደው አይቶም በልቶም ያውቀውን ምግብ ነው የምሰራለት ሰራሪለትም ሙች ቂጤን ገንፎት እንዲያገና አክሱን አይወድም እሱን ሳይወድም እግበይሽ ወጋቀሩ ነገር ነገርሽኝ እንደው እንቁላሊትን ምን ይፈን እንጂ ያን ሳይወድም እንደው አይመጣም ተዚያ በላይ ገንፎና አጥሚት ተሰጠሽ ተዚያ በላይ አይመጣም እንግዲህ እንቁላ ደብሬት እንደውም ጌጣልሽ ነው መጣል ጀምራለች ራሷንም ረድጅለት አርዳታለሁ እና እንደዚያ ነው ምንድን ይበላል እንዴው ውስጡን ሲበላቸው እንደዚህ እንትን ለማለት ምን ይያችሁ እግራቸው ውስጥ ነው ጫማቸውን ሲያወልቁት ምን እንላለን እና እንዴት ቆይታችሁ ነው ዞዲ ነው የት ቆይታችሁ ነው አድኛ ጉዳዩ ተሳካለ
እንደውም አንቺ ምን ጉዳይ ሌላ ነው የነበረው? ሶስታችንም እኮ ተገናኘን። እኔም እኮ እሷ ጋር ሄጀም የታ ዋጋ አየተዲ ቤት ሶስታችሁ ኃይሌ ተጠቀማችሁ እዛ ለምን ኧረ ልትበሪ ምን ኧረ ልትበሪ ነው ምን እንዴት ምን ያደር ነው የሚመጣ እንዴ ኃይል እኮ አሰባስቦ መልኩ እንደዚህ አይነት ቦታ ሰሚ አጭምጭማችሁ መጣችሁ ለዛሬ ይሄ ሰውዬ ሲተመላ ይሄ ሰውዬ አንቆት ይወጣል ብለሽ ታምኛለሽ? ቆጥ ሲወጣ ዝቅ ብለሽ ካብ እኔ እኮ ምን ሲወጣ እንዴ በመስኮቱ ልሄድ ስል መስኮቱን ይዛችሁታል። አልጋው ስር ልገባ ስል አይበቃኝም። ኧረ እባክህ እኔ ሰጠው ማለት ነው። አልገው አይቆጥ አወጣት እንዳንተ ማንም አይወጣ ተምሸገሸኩ ምን ታደርገዋለህ? ኧረ እኔ የኔስ ተወዱ ያንተ ከዚህ በፊት ልምድ አለ። እንደ ዶሮ እኮ ቅንባው ስር እኮ ገባ ዶሮ እንደሚደፋበት ዶሮ እኮ እንዴት ያልክ እኮ ምን ዳርግ ግን አንተ በትርፍ ጊዜ አንበጣነት ሰርታል አንበጣ ሲወጣ ይተዋል እንጠጥ ነው አይደል? ኧረ የመውጣቱን አስታወስከኝ። የመውጣቱ አታቱኝ ከዚህ ቀደም እባብ ነበርክ እንዴ እባብ እኮ ተሽሎከለኩ እባብ ነው እንዴ ስትል መሰስ እጥፍ እጀርክ እኮ አራት እባብ ብትለው የሰው እባብ አይመስልም ዘንዶ በሉት ዋ እሙት ነው እንዴ የዛን ጊዜ ዞር ብለህ ብታይ እባብ ነው ብዬ ትቼ ነበር ማለት እንደ ኮብራ እባብ እኮ ቀደው ልትገባ ገባ ነበር መሬቱን እኮ ምን አስፈራ ሲጀምር ይኸውልሽ ዝም ብሎ ነው የፈራ እንዴ ሲነጥፍ ከበራፍ እዛንኛው መቀመጫቸው ላይ ሞላው መሬቱ ዝርግት ብሎ ተነጠፈ እኮ የገረመኝ እንኳን ከነ ህይወቴ እንደው ብበላለት እንኳን እዛ ቅን ባስረም ገባ አይመስለኝም። እንዴ ቆራረጥ እንኳን እንደው ይገር ኮለላ ውስጥ ለምንድን ነው የፈራ ግን እንዴት አድርገህ ነው ተቆረጣት ማለት አውራ ዶሮ እኮ ሻይልም እኮ አሁን እኮ ራሱ ኮለላውን እየገለበጠ ይወጣል። አውራ ዶሮ እኔ ራሱ ገርሞኛል እንዴት እዛ መግባት ይራሱ እንዴት አድርገህ ቻልኸው? አንተ ሳይት ይመስል አሁን እዛ አልጋ ስር ምዝገባ ምንድን ነው? ኧረ ይሄስ እንዴት እንደሚመች አላየሁም። የሰውዬው ጫማ የኔስ እንደው ደስ ያለኝ ቆጡ ጋር የሷ ፎቶ ነበር አገኘሁት እዛው ቆጡ ጋር የማን የእናት ፎቶ የዋገኝ አረኛ ደስ አለኝ አቀፍኩትኝ እዛው ሁኝ ፎቶ ቆጡ ጋር ይዘው ብትመጣ ነው የምታለቅስበትን እናንተስ ጨዋታ ስትጫወታት ነው ቆያችሁ። ድግመኛ ላትር ትችላለህ ብዬ ነው በዛ ኧረ እሄዳለሁ ለበበለ ግን ጎበዝ እስከመቼ ነው ግን እንደዚህ እየተሽሎኮለከ እሱ ነው አሁን ልቅስ ትልቁ እንዲሁ በእናንተስ መሽሎክሎክ ያምራል። እንዲሁ ሳያችኋችሁ እንደዚህ ተሽሎክላኪ ነገር እንዳንተ የሚያምርበት አይመጥመኝ እንሽላሊት ይቀራባል። አንተ ወይ ሰላም ነኝ። ምን ነው ሩጥ እያልክ ነው እኮ የመጣህ? እንዲሁ ነው እዛ የሆነ ጉዳይ ነበረኝ እና ሽመለስ ከዘራሳ አጂሹ አርላጂሹ ይልሽ ልመርኮዝ ብሎ ላያመላ ኳር ይሰጥ እንዴት ተስፋለሽ መልወጣ ነው? ዋው የእግሩን ተሰብሮ አንድ ይዟል። በዝንኛው ደግሞ መመረኮዘው ሲል እንዴት ወልቆ ተሰብሮ ነው? ወልቆ ተሰብሮ ታዩማ ወዴት እየሄድሽ ነው? እኔማ ወደሱ ጠይ ደርሽ ልመጣ ሂጅ እንግዲህ አስተማሪ መጣው። እስቲ መንገድ ደርሽ መጣው። በል ወዴት ነው የምትሄድ? በል ቆየኝ መጣው ቆየኝ መጣው በይሽ ሂጅ ተጅበትና ለመስ አረ እንግዲህ ያለኝ ወንድሜ ተሳካልኝ መሰለኝ። ያ እዛ ትፈጊብኝ ማን እንደከሰሰት ዝም ብለሽ ተሳክቷልኝ። እየሳሰብኝ ቆየሁ ምን እንደምታደርግልኝ። አልተሳካም አንቺ አልተሳካም። እንደው ወጣ ወረዱ ነው የባሰብኝ ከንቱ እንደሆነ ይሳውንስ እንደወረ እኔ ደግሞ ልክ ተጋባሁ። የዝና እውነት ከፍተኛ ልክ ውስጥ ገባሁ። ምን ነው ንገረኝ ወይ እሱን ሲሳካ ነው የምነግርሽ። የተሳካ ልታውቂዋለሽ። አሁን ምንም ነገር የሚበላ አልደረስም። ኧረ ደርሷል ደርሷል። ይሄ ገና እንትን ሳት ደርሷል እና ቆየታውን ተልቶሎ ደርሷል። ስንት ነገር ስጠብቅ ደግሞ እንደው እንደዚህ አይነት ነገር ደግሞ ያጋጥመኛል። ምን ነው ገረም ሲሳካ ነው የምነግርሽ አልኩሽ። ምን እስካሁን እንደው ያመላግንሽ ምናምን እንዴት ነው የተመታደሰ
አንቺ ተነሽ ንቂ ተነሽ አይናባ እነሱ እንግዲህ አንቺ አይናባ ኧረ ተነሽ ሳትጋደሩ ነው አሁን እንዲህ የሚወድቁ ተነሽ ቤቱን ጠብቁት ተነሽ ስጭኝማ እሺ ለቅሶ ደርሰን ልንመጣ ነው ይሄኛው ሽመልስ አንቺ አይናባ በቂት ለዳሪ አስወጫትና ሳር ስጫት ማሽንን አንቺ ዋጋ በቂትን ሳር ስጫት እንዳተኛበት ግልገል ነው የማውጭማ ረፍት አትለቁማ ቤቱን ዝጉት ነው ተነሱ ጠርቆሪ ስንደባድበው እናንተ ግልገሊት ነው የምታገቡ እንዳይመ አራኑ ዝጉት ዋጋ እናንተ እኮ ነው የምናገራችሁ እነሱ ምንድን መጣ ደግሞ የትልተር ነው ግርሙንስ አበዛው ወይ ንገረኝ ጨምረህ ተስጨነቀኝ ይኸውልሽ ዝም ብለሽ እንደቃነተኝም ሲወጣም ስገባም የት ነው አትበይኝ ወንድሜ አይደል እንዴት አልጨነቀም በቃ አትበይኝ እኔ የማሄድበትን እራሴ አውቃለሁ የሆነ ቦታ ያሰቡት ቦታ ስደርስ ደግሞ ላንቺ እነግርሻለሁ ከአንቺ የሚደበቅ ነገር የለም ግን እቅዴን ቀድሜ አልነግርሽ ይሄን ማወቅ አለብሽ አንድ ጊዜ ታስደስተኛለህ አንድ ጊዜ ታስከፈኛለህ ወይ በቅጡ ንገረኝና ልወቀው ጸልይ ብዬሻለሁ ጸልይ በቃ ሙሉ ልብስ እንዳያመልጥሽ ከነጫማ እውነቴን ነው ግን እሺ ይቅራ ደህና ዋል አንቺ ምንድነው ግድ ያጋደማችሁ ደክሞ ትናንትና ግን እንደዚህ ነው እባብ እራሱ እንዳንተ እኮ ሄድ አንቺ ላለማስቆጣት ጎበዝ ነው ደንግጠን በስመ አብ እንኳን ደከማቸው እንደ ቁርጥ እኮ ነው እየዘለች ወጣች ማታ ለብቻ ፈርፈር ብዬ ነው ቦጥቆጥ ላይ ብታይም ጃብሪ ውስጥ ሲገባ ግርም ነው ያለው ስማማ ተሳስብ ነበር ምን ይዋኘውበት የተኛበት አለ አዝዋለሁ ጥፍጥፍ ብለህ እኮ እንትን ውስጥ ኮለላው ውስጥ ያንተረክ አንቺ እኮ አጮልቀሽ ለማየት ትችያለሽ ለምዳለሽ ወር እኮ እንዳንተ አይዘልም ራሱ እሱ እኮ ሲዘን ነበር እረስተው ይሄ ደግሞ ገረመው ደግሞ እዛው ክርፎስ አንቺ ግን እንደዚህ የምትልት መቼም ግን እኔ ምን ልበታ ነው አውጣ ነው እንጂ አልኩህ እሱ እኮ ረስታ ነበር እና ዋኔ እኮ አፍንጫን መተሽ ጥለሽ አንተ ታርገው አገጭ እንዴት ይቀድማል በኔ መጣንበት እንግዲህ ሰምሮ እንደዚህ አርገው ወረቀው ይዘውኛል አንተ ታርገው ወደዚህ
ያን ይከተል ቢል በየት ይከተለዋል? ሰውዬው አርጅቼ ብዙ ጊዜ ያገለግለኛል ያለውን አልጋ ሰውዬው ወጥቶ ይሰብሰባል። ያጅሽ ሀክ ተወሰኒ ሀክ ተወሰኒ ያጅሽ ሀክ እናታ እንዴት ነሽ ነሽ ወረጂ ነሽ እንደው ዛሬ ኸላይ እንዴት ወልጫች ቀስ ብለሽ ብትመርጥስ እስኪ ምን ትጠቅማለች? ቆይ እንዲላ ወራጅ መስኮቱን ዝጊልኝ። ይዘጋውታይ ነይ ውረጅ ነው የምልሽ። ቀስ በይ ደግሞ ተቀመጭ ተንበርክ ወጣሽ ነው የምልሽ። ያቺ ሳንባስ አታዲ ነይ ውረጃች እዚያው ነው የምትወልቀው ነይ ውረጅ የለችም ወጣ ሄደች አብራ እሷ ነይ ውረጅ አትና የዚህ ነው ተንበርክኪ ተብለሽ ምናምን ይደፋብሽ። አሁንም እንዴ ክብሬን እንዲያለ ቅንባ እንደደፋችሁበት ይፋችሁ። አሁን ቀስ በል አንተ ደግሞ እንግዲህ ዝም በይ አንቺ ነሽ ይሄንን አይዟችሁ እያልሽ ምንድን ናቸው እንግዳ የማን እንግዳ ገበያ ምን ሊሰሩ እዚህ ይመጣሉና ደግሞ ለሌላ ጉዳይ መስሎኝ የነበርኩ እኮ አይደል ውሃ ሰጠዋቸው ነው እንጂ አንቺ ማምሽ አይደል ባዶ ጣሳና እንደዚህ ማን ይወልቆል አታፍሩ። ውሃ ጠጧ በደንብ አርክታችሁ በደንብ ጥማቸውን ቆርጠው ሆዱ ጎበዞች፣ የኔ ልጆች ጎበዞች። አንቺ ልበልብ እየሰጠሽ አሁን ተናገሩ። እጮኛ የለንም የምናውቀው ነገር የለም ብላችሁ ሚላችሁ ምኖቻችሁን የሆኑ አሁን ትነግሩኛላችሁ። ጀለ ሶስት ሰው ቤቴ ውስጥ ምን ይሰራል? ቤቴን ታዘርፍ። በዚህ አይነት እኮ ዕቃ እኮ ማስቀመጥ አትችሉም። ምኖቻችሁ ናቸው? ንገሪ። ገበያተኛ ናችሁ? ሙት በይኝ እስኪ ሙት አባቴ ሙት። እስኪ ሙት በይ አንቺ ወጎቱ ሙት። እስኪ ሙት በይ። ምን ታበርና ዋጋ ይሙቱ። በቃ እንግዲህ ከዚህ በላይ ምንድን ነው እንግዲህ? ወይ ተነሱት፣ የተቀመጡ ተነሱ። እዛዛ ጭራሽ ምን ልታረጋቸው ነው አሁን? እውነቱን ንገሪ። እኔ ልዳራችሁ ብያለሁ። ባል ከመጣ ድራችኋለሁ። እውነቱን ንገሩኝ ነው ያልኩኝ። አዲስ እና አሁን በዚህ በኩል እንዴት አድርገው ነው እነሱ ባል የሚያመጡ? እንዴት ነው አየውሽ እያልካቸው ባል እንዴት ነው ይምጣ? እና እንዴት እያልኩ በመስኮትና በርተነ እየተዛለለ ቤቴ ይደፍር እንዴ? ደንግጠው ነው ምን መጣ ቢደረ በመጣቸው እነሱ ዋጣጣቸው እንባላለን ብለው ነው አሁን እየበረሩ ይሄዱ። እንዴት ታስገባላችሁ እነሱ ሶስት ወንድ? እንዲሁ እኔማ እልሽ የፈለኩሽ ያስጠራውሽ እነዲው ለምን መሰልሽ? እንዲሁ እሱ ባለውን ብታገቢው ምን አለከው ሸካ እኮ ነው። አንቺ እንደው እኔ ስለምወድሽ የወንድሜ ምሽት ሆነሽ እደጃችን አብረን ብንወጣ ብንገባ ነው የምወደው። ታዩ እኔ ቀልብ የማይወደው እሱን እንዴ ሳይው ራሱ ሩጭ ነው የሚለኝ። ኧረ ትናንትና እኮ አብይ ሊገለን ነበር። እንዴት እኔ እኮ ሀሳብ ሆኖኝ ነበር። እኔስ እንደው ምን አሏችሁ? ውሃ ሊጠጡ ነው የመጡ ብለን ተናገርን፣ ግን አላመኑንም። ግን እኛም እኮ አሁን እኮ እናንተም ብለን ነው ተፈጥሮ አሁንም ተመልሰን የምንመጣስ እንዴት ነው? እኔ እሷን ገድዬ ነው ዳንኩኝ ትናንትና። እኔ ራሱ እሱ እነሱ ሁለቱን ገድዬ ነው እኔ ዳንኩኝ። እንዴት ማለት ለምን ትገደላለች? ምን በእነሱ ሁለቱ ምለሽ አንቺ አስገድለኝ ነው እንዴ? ተንበረንቺ በማንነሽ ዋጋ ተማታል። ደግሞ የኔ አባት ታለች ገርጂ እስኪ ዘፈን መጀመሪያ ገረሙ፣ ከዛ የአይን አበባ እያለ እንደዚህ ዙር ይድረስ። ቆይ ግን ዛሬ ግን የት ሄደው ነው? ነው የዚያ ሰውዬ መቼም ድንኳኑ እስኪፈርስ ድረስ ይቆያል። ድንኳኑ ዘና ነው። አሁን በጋራ እንጫወትና ቆይተን ደግሞ የብቻችን እንጫወታለን። ገረሙ በል እሺ
ነይ ነይ አልቦ ነይ 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 አልቦ ነይ 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 አልቦ ነይ 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 አልቦ ነይ 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 የበቆሎ ፍልፍል ነይ ነይ ይመስላል ጥርስሽ ነይ ነይ አልቦ ነይ 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 አልቦ ነይ 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 ወይ አንቺ ሳቢኝ ነይ ነይ ወይኔ ልሳብሽ አልቦ ነይ 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 አልቦ ነይ ነይ ለቅሶ ወዲያ ዘፈን ደግሞ ምንድን አረክ አናትን በጥሽ ሳላስቀምጥ ቁጭ 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 ደግሞ ዛሬ መጡ ቁጭ እናንተ ተገለጣት በጥሽ ነው የምጥል አየሻል እኔ እኮ ልብ ያላርፍ ሲል እኮ እኔ እኮ የሆነ ነገር እንደሆነ እኮ ቤቴ ውስጥ ምን እየተሰራ ነው አንተ ተናግረሃል ዝም በል ዝም በል በእጅ ሰው እንዳይጠፋ ታዲያ ዝም በል የማን ናችሁ እሱን አጣ አንተ የማን ነህ እኔ ተነስ ያየሽ አየሽው ተው ጀምጅሞ ሲነሳ አረ ይሄ ደነኛ ነው የብረት መዝጊያ ደና ብቻ ነው ምን የብረት መዝጊያ ነው ይሄ ምን ሸጋ ነው ይሄ የአንድ መንደር ሰው ቁመት ይዞ ዋ ቢሆነ እንት ነው እንጂ ማንኛው አናት እጅ አንቺ ተሱ ጋር ምንድን እነዚህ ማን አይነት ናቸው? ምን ችግር አለ ደግሞ? አንተ እንግዲህ አምጧ ብለህ እንግዲህ ታይቂሽ ነጭ ጨም ጀምሮታል እኮ እንደኛ ነጭ ሽበት እሷስ እንዴት ድኛዋ ሄደ ዋ አያታቀሰ ቁጭ በቃ ምን አበሳጭ ገና ሳጀምር ለነገሩ ጨርሰዋል አንተ ተነስ አንተ ትጉርዝርዝ አሁን ተለጥፏል ተሷሪ ደግሞ ወይት ነው ሊወጣ ነው እንዴ ነው ዋ ተነስ እኔ እንደው ማን ይሆናል ተለጥፎ ጉጅ ከስርጌው አይንህ ምን ሆኖ እንደዚህ ሊወድቅ ነው እንዴ ፈርቹ አስፈራኝ መጀመሪያ ነበር መፍራት አንተ እዚህ ቤት ስትገባ ነበር መፍራት መጀመሪያ ደፍራል ሁላችሁም ደፍራችሁኝ እናንተ ሴቶች አንተ ቁጭ በል ሴቶች ወደ ቦታችሁ እዛች ቦታ ራሳችሁን ተንበርክካችሁ ላድኛ መገረፊያቸው ስፍራ ሄዱ ነው ቶሎ በይ ሂጅ ቸኳይ እስኪ ወደዛው ውዥምዥም ወደዛው ኧረ እንደው ሜዳው ሞላ አየሽ አትፋጋው አትየም መሬቱን ራሱ እንዴት ሸጋ የለ የሰጡትን ቤት አይብታዩ እንደው ፈረስ ያስገለበለ እኮ ብታዩ ስለ ቤቱን የምናቀ ተነቀነቂ እንዴ የምትይ አልወደውም ምን ይሄን ያልወደውም ማንን እሱ ያለው እሱ ባለው ወንድም ወዘለ ወንዱ አደረሽ ቁመቱ ብቻ የሚበቃ ልጅ እኮ ነው ቁመት አለው ግን ያልወደውም አብረን እንግባ እንውጣ እኔን አትወጂኝም አንቺን እወድሻለሁ በቃ እኔን ትወጂኝ እሱንም ትወጂዋለሽ እሱን አልወደውም አትነቀነቂ እንጂ እናታዩ ምትይ 90 ጊዜ ምንድነው እሺ ሂጂ ለዚህ ነው ያስጠራሽ ሂጂ ለዚያ ነበር የተፈለግሽ ለምራትነት ነው እንጂ ለሌላ የምትፈልጊ ታዩ ሌላ ሰው ፈልጊለት ሂጂ እሱ ዝም ብሎ አይኑን ማፍጠጥ ብቻ ነው እንጂ ሌላ ነገር የለውም እና አልወደውም ጭራሮ ምንሽ እንደው ሳንቺ ትፈልጊያለሽ እሱ ራሱ ያስጠግፈኛል ሳይው ተንበርከክ ምን እግሩን እንትን ይላል እዚህ ውጀመጀመል ዋ ያጂሽ አጂሹ ተንበርክኮም ቁሞም አንድ ነው ቁመት ረጅም አይለልጁ ወዲላ ነው ልጁ እናንተ ግን አታፍሩ እነዚህን እንቦቀቅላ ልጆች እያታለላችሁ ቤት ድረስ ምን አይነት ባህሪ ነው ምን አይነት ነው እድገታችሁ ራሱ እነዚህን እርምርም የሚያከላክሉ ልጆች እንደዚያችሁ ይኸው ያሰብኩት እንዴ ሶስት ሰው ይምጣና ሶስቶችን ባንድ ጊዜ እንዳለን ነገሩም ይረናሉ እንዴት ነው ሰዓት እንግዲህ አታገኝም ሰው ልክ አታገኝም አራ አክ ታዲ አታሞ ነው እኮ አታሞ ነው አታሞ አሁን ሌላ ነገር አልፈልግም ልጅን ሽማግሌ ልከህ ታገባታለህ ወይስ እዚሁ ልጨርሳት አገባታለሁ ልካለሁ ምን መተዳደሪያ ያለ አለኝ ከብቶችም አሉኝ ደግሞ 1-6 ገመድ መሬት አለ እዚህ ላይ ወንዙ አፋፍ በቃ ተነገ ጀምሮ እዚህ አካባቢ ኮስ ስላለው ብትል ሽማግሌ ሳትልክ በህይወት ቆርጠህ አንተስ አገባታለሁ ምን አለ መተዳደሪያ ምን አለ መተዳደሪያ የለኝ ነው አገባታለሁ ምንድነው ያለህ ያልኩህ ተናገር እሺ በሮች ማለት ቤትም አለኝ ቤትና
በሬ ራስህ በሬ አይደለም በሬ ነህ በሬ። ዝም በል እሺ ዝም በል። አንተስ? እኔ ቆይቻለሁ እንደውም ላገባት ታሰብኩ፣ ግን እሱን ፈርቼ ነው እንደው ሽማግሌ ያላኩ ኃይለኛ ነው ስለሚባል ሰላም አከብሮ ነው አገባታለሁ። በምን ልታስተዳድራት ነው? አንተስ? ነጋዴ ነኝ፣ ፈረስ ነጋዴ ነኝ። በእጄ 26 ፈረሶች አሉ። 26 ፈረስ አለኝ። ፈረስ ነጋዴ ነኝ። አስተር ዝም በል ፈረስ ፈጋቸውን ለማገሩነት ይሻላል። ፈጋሽ ነፍስሽ ትቷት ነው እንጂ አሁን ሌላ ጭቅጭቅ አልፈልግም። ልጆቼ ሽማግሌ ልካችሁ በአንድ ጀንበር በአንድ ጣይ ነገ ዛሬ ሳትሉ ክብሬ ከዚህ እንደነበርኩኝ ታደሰ እንዲሆነ ብባል በህይወታችሁ አዛችሁ አለፋዲ አሁን ላምጣቸው። ምኖች ማና ቆይ ተጠበል እንጂ ተረጋጋ። ተነግሮ ምን ብሎ ነው አካባቢ ናችሁ? እኔ እኮ እዚህ ወንዙ አዳኝ ወንዙ። እሺ ወስማና እጅ ሳክሮ እንደውም አንድ ጊዜ የተገበያ ሲመጣ ተወደቀ በኋላ በጣም ነው የምጠለው። እና ቅርጣ አልባ እና ቀጫጫ ሆነ የተስፋ ያማረ ሰው አገባ ይድል ስንት ሰው ገና ለገና ወልድም ያታላገባሽ ብለሽ ነው አላገባም። ሀጅማ አትፈለጊም። እንደውም ታንቺ እንደውም ላገባት ነው ቢል ራሱ እኔ ባንገቴ ገመድ ይገባ። እኔም አልፈልገውም። ወግቶ የጣልሽን ይቺ ሲባጎ እቺ ጭራሮ ምን ጭራቅ ማስጠየፏ ደሞ አለች አላገባውም። የማን ልጅ ነህ? ያያ ቢረስ የሞተው አለ ያለው። አንተስ የማን ልጅ ነህ? ጎሹ ዛፍ ቆራጩ ጎሹ ከዛፍ ሲቆርጡ ባለፈው እኔ ነኝ ራሱ ያነሷቸው። አንተስ? አንተ ዝም በላት። ሁለት ዓመት አይደል ተመተ እንግዲህ ረስተዋል። አንተስ? ጫኒ ባለቃሪው ቃሪያ ነገደው ልጅን በበርበሬ ልትገላት ነው። ኧረ ዴና ቤት ነው የምትገባ። ዝም በልማ ቃሪያ ነው ራሱ ፊቱ ራሱ ቃሪያ ገበዴት አምራች ገበሬ እኮ ነው። አሁን ለኔ ሌላ ነገር አልታየኝ። ታዲ ዲፈሩኝ ነው። ተነሳተ ተነሱት በአስቸኳይ የዛሬ ሳምንት ሁላችሁም ሽማግሌ ካላካችሁ ወይጆልሽ። አሁን ወደ ቤታችሁ ቀጥል። ሄዱ ታሮ በላችሁ። ኧረ በሩ በዚህ ነው። ሽማግሌዎችን እንኳን በበር እንድትልቋቸው እናንተ የለመዳችሁት ነው መቼም። አጂሽ ታውቃለህ። እኔ ኑ ወይ ጉድ! እንዲህ ነው እንጂ ቁጭ በል ተቀመጡ። እንግዲህ እኮ ያበቃ ነገር ነው። አትደናገሩ። ያጀሽ ምንድን ነው? እኔስ አታቆጭ ምን ማቆጭ ምን ሆነ? ምን ነው ጉርሆኝ ይልሻል። አታያችሁ በት ይሄንን ወስዳ ዝም ብለህ አሰቻት መልስም እንደው እንዲገልጽ ለማውን ማውር ምን ሆነ? ሽማግሌ ላክተብያለሁ። ሽማግሌ ላክተብያለሁ። ምን ቻፍከረ ቆይቷል። አንቺ ዝም ብዬው ስደብቅሽ ነው ሳቆም ደሰው እንኳን አትደርሽለታለሽ። እንደው ምን ነው ዛሬ ስደብቀኝ ግን እንኳን ደስ አለሽ። አንቺም ይደርሳል። ይኸውልሽ አሁን ሽማግሌ ልከሽ አሁን ይክላ እሞት ኧረ ይክለኝ መጀመሪያ ላግባ። እንዴት እንከለኝ ታና ይባልሽ ናት ያያ ታደሰልኝ። አንቺ አደግጭ እኛ እንደዛ አድርጎን ነበር። ሰውዬው ስነግረው እርትም ብሎ ሽማግሌ ላካለኝ። በቃ እንዴት አድርገህ ደፈርከው? ኧረ እንደው ምን ትጠላ ሰው ነህ? አደረከው ፍቅር እኮ ምን ላድርግ? ሰውዬት የኛ ባል ነው ዋና እንትን ነው። ቀብ ያረኳት እኔ ብቻ መስለሻል? ላኪ ተባለ ገረመው። አንዲት ያዱኛ መሰለኝ አዱኛ እሷ አንዲት ሶስት የተሻበበ አንድ ላይ እንዲጎር ነው። ሰውዬው እያግዘው ነው ተገላገለ። ኋላ በላሽማ እንዲ ወሰዱልኝ አለ። እኛም እሺ ብለን እሺ በቃ እኛ ማንልካለን። በቃ ሽማግሌ ነኝ። አረግሰይ እኔ እንዳገባ ነው አሁን ተነጋግረህ ጨረስከኝ። ምንድን ነው ማሸማቀቅ? እኔ እኮ ግራ ይገባኝ ነው። ከልጅነታቸው ጀምረው ዊንዶ ምንድን ነው ሲሉኝ መስኮት ነው እላቸዋለሁ። ዊንዶ ምንድን ነው ሲሉኝ መስኮት ነው እላቸዋለሁ። አሁን ሲያድጉልሽ ወንዶቻቸውን በዊንዶ በመስኮት አድርገውልሻል። አየሽ አዲያ እንግዲህ ወጣ ወረደ በቃ። ከዚህ በኋላ ሽማግሌ ሳይላክ ከዚህ ቤት አንድ ልጅ ንቅንቅ እንዳይ ነገሩ ምን ከዚህ በኋላ አንድ ልጅ ከዚህ ቤት ንቅንቅ እንዳይ ነው ዊንዶ አቤት የዝና ቆራ ተሳካ ኦኬ ነው ተሳካ ምንድነው ነገር
ሽማግሌ ላክ ተባሉ። ልታገባ ነው እና እንግዲህ በቃ ልዘፍን ነው በቃ አሁን ሙሉ ልብስ ከነጫማው ትለብሻለሽ። ሙሉ ልብስ ከነጫማው ትለብሻለሽ። አባት የመሰለሽ ሚስት ደግሞ እዚህ አመጣለሁ እኔ። አብራችሁ ታስደስቱኛላችሁ፣ አስደስታችኋለሁ። ዛሬ ግዛል ታውቃለህ እንደ ዛሬ አሁን እንደወጣ አሁን እኔ ችግር የለም ቃል የለም ችግር የለም